እነርሱም ሲጀምሩ ያው ጻድቅ ሰው እግዚአብሔርን የሚፈራ በአይሁድም ሕዝብ ሁሉ የተመሰከረለት። አያችሁ፣ ኢየሱስ ክርስቶስ ጌታ ነው። እኔ አንዳንድ ሰዎች ጽድቃቸውን ለራሳቸው ውጠው መቀመጥ የሚፈልጉ ሰዎች አሉ። እንዲህ አይልም። ይሄ መጽሐፍ ቅዱሳዊ አይደለም፣ ክርስቶሳዊ አይደለም። የኛ ብርሃን የማይታይ ከሆነ ብርሃን አይደለም። ሕያው እግዚአብሔርን እውነት እላችኋለሁ ወንድሞቼና እህቶቼ፣ የማይታይ ብርሃን ለእኔ ብቻ ነው የሚታየው። እግዚአብሔር ካየልኝ ይበቃል የሚባል ነገር የለም። ይሄ ሰው በሥራ ባልደረቦቹ፣ በአይሁድ ዘንድ፣ በከተማው፣ በእግዚአብሔር ዘንድ፣ በእግዚአብሔርም ዘንድ በሁለቱም በኩል የተመሰከረለት ሰው ነው። ኢየሱስ ክርስቶስ ጌታ ነው። አዎ ኢየሱስ ክርስቶስ ምንድን ነው ያለው? ብርሃናችሁ በሰው ሁሉ ፊት ይብራ ነው ያለው። ኢየሱስ ጌታ ነው። ብርሃናችሁ በሰው ሁሉ ፊት ይብራ። ብርሃን ምንድን ነው? ጽድቅ ነው፣ ቅድስና ነው፣ የሚታይ ነው፣ የማይደበቅ ነገር እንደሆነ ራሱ ክርስቶስ ራሱ ተናግሯል። ብርሃናችሁ በሰው ሁሉ ፊት ይብራ። ለምን? እግዚአብሔርን ያከብሩት ዘንድ፣ እግዚአብሔር ይከብር ዘንድ። ወንድሞቼና እህቶቼ እግዚአብሔር ከፍ ይል ዘንድ። ስለዚህ ወንድሞቼ እኔ እግዚአብሔር ያውቃል የኔን ጽድቅ። እንደዚህ የሚባል ነገር የለም። ጎረቤቶቻችን ያውቃሉ ጻድቅ ሰዎች እንደሆነ። የኛ ብርሃን ጎረቤቶቻችን ያውቃሉ። ቤት ውስጥ ይታወቃል። በትዳራችን፣ በልጆቻችን፣ በምናገለግልበት ቸርች፣ በምናገለግልበት ቤተክርስቲያን የምናገለግላቸው ሰዎች እኛንን ማን ይሉናል? ማን ነው የሚሉን? ክርስቶስ እንኳን ጠይቋል እኮ የሰው ልጅ ማን ይሉታል ብሎ። ወንድሞቼና እህቶቼ ቆርኔሌዎስን ማን ይሉታል ስንል የሥራ ባልደረቦቹ ጻድቅ ሰው፣ እግዚአብሔርን የሚፈራ አይሁድ ማን ይሉታል? መስክረውለታል ያዩትን። በጌታ በኢየሱስም ዛሬ የተበላሸ የሕይወት ምስክርነት እንኳን ቢኖር